ሰላም ናችሁ። ማለት ታስቦ የሚዘጋጀው የሲ ፕላስ ፕላስ ፕሮግራሚንግ ነው። በዚህኛው ቪዲዮአችን ላይ ስለ ሲ ፕላስ ፕላስ ምንነት እንዲሁም ደግሞ አጭር ታሪክ ዳራውንና የሲ ፕላስ ፕላስ ፕሮግራሚንግ ቋንቋ በመጠቀም ምን ነገሮችን እንደምንሰራ በዚህኛው ቪዲዮአችን ለማየት እንሞክራለን። ቀጥሎም ደግሞ የተወሰነ የሲ ፕላስ ፕላስ ፕሮግራሚንግ እነዚህ ወርኪንግ ኤሪያዎች ምን እንደሚመስሉ እንደነ ኢንክሉድ ሃሽታግ ያሉ ቦታዎች ላይ ምን ነገሮች እንደሚሰሩ ምን እንደሆኑ ለማየት እንሞክራለን። እንግዲህ ቀጥታ ወደ ክፍል 1 ሲ ፕላስ ፕላስ ምንድነው ወደሚለው እንትናችን ስንሄድ በፓወርፖይንታችን ላይ እንደሚያሳየን ሲ ፕላስ ፕላስ የተሰራው በ1979 ዓ.ም በታዋቂው የኮምፒውተር ሳይንቲስት በቢያርን ስትራስትሪንግ የሚባል ሰውዬ ሲሆን በዛን ጊዜ ይሄኛው ሰውዬ ሲ የሚባል ቋንቋን በማዘመን እነዚህ ኦብጀክት ኦሪየንትድ ፕሮግራሚንግ የሚባሉ ነገሮች ላይ አሻሽሎ የተሰራ ፕሮግራሚንግ ቋንቋ ነው። ሌሎችም ፕሮግራሚንግ ቋንቋዎች አሉ ላይ ግን ፓይተን፣ ጃቫስክሪፕት፣ እንደነ ሲ ሻርፕ የሚባሉ ሌሎችም አሉ። ሲ ፕላስ ፕላስ ደግሞ ከነሱ ለየት የሚያደርገው ምን እንደሆነ ለማየት እንሞክራለን። ሲ ፕላስ ፕላስ ለምን ተመረጠ? እዚህ ጋር ጥያቄው እንደሚያሳየን ሲ ፕላስ ፕላስ እጅግ ፈጣን ከማሽን ወይም ከኮምፒውተር ሃርድዌር ጋር ቀጥታ በመገናኘት የሚችል እና በዓለማችን ላይ ያሉ የግዙፍ ቴክኖሎጂ መሰረተ ልማቶች እነዚህ ኩባንያዎች ላይ እንደ ናሳ፣ እንደነ ማይክሮሶፍት ኦፊስ ያሉት እንደነ ማይክሮሶፍት ያሉ ግዙፍ ታዋቂ ተቋማት የሚጠቀሙት ፕሮግራሚንግ ላንጉዌጅ ይሄኛው ነው፣ ሲ ፕላስ ፕላስ ነው። እስኪ ደግሞ ወረድ ብለን ስናይ የሲ ፕላስ ፕላስ ዋና ጥቅሞች አንደኛ እጅግ ከፍተኛ ፍጥነት። እንግዲህ ይሄ በትንሽዬ ሜሞሪ ራም ወይም በትንሽ ሜሞሪ በከፍተኛ ፍጥነት ስራን ይሰራልናል። ሁለተኛ ሲ ፕላስ ፕላስ ቀጥታ በሜሞሪ ቁጥጥር ስር ነው። ሌላ ተጨማሪ የሚያስተዳድር አካል አይፈልግም ወይም ኮምፓይለሮችን አይፈልግም። እንደሚያሳየው ኮደሩ የኮምፒውተሩን ራም ወይንም ሲፒዩ በራሱ ፍላጎት መሰረት ቀጥታ ማዘዝ እና ማስተዳደር ይችላል። ሌላኛው ሌሎች ቋንቋዎች ጋር ምንድነው ኢንተግሬትድ ነው። ለምሳሌ ከጃቫ ጋር፣ ከፓይተን ጋር፣ ከሲ ሻርፕ ጋር ያሉት ጋር እነዚህ ከነሱ ጋር አብሮ ኮዲንግ መስራት የሚያስችል ሎክ ለምሳሌ አሁን ሲ ፕላስ ፕላስ ላይ ኮድ ያደረጋችሁት በፓይተን ራን ያደረግላችኋል ትንሽ ኤዲት በማድረግ ራን ማድረግ የምትችሉ ነው። ሌላኛው የሲ ፕላስ ፕላስ በሲ ፕላስ ፕላስ ፕሮግራሚንግ ላንጉዌጅ ምን ነገሮች ይሰራሉ? አንደኛ ኦፕሬቲንግ ሲስተም ይሰራበታል። ኦፕሬቲንግ ሲስተም ይሰራል። ሁለተኛ እነዚህ 3D ጌሞች ይሰሩባቸዋል። ለምሳሌ አንሪል ኢንጂን እና ከፍተኛ ፍጥነት የሚሹ የፕሌይስቴሽን ጌሞች የሚሰሩባቸው በሲ ፕላስ ፕላስ ፕሮግራሚንግ። በኦፕሬቲንግ ሲስተም ደግሞ በምናይበት ጊዜ የነ ዊንዶ፣ የነ ማክ፣ የነ ሊነክስ ኦፕሬቲንግ ሲስተም የሚሰራው በሲ ፕላስ ፕላስ ፕሮግራሚንግ። በሲ ፕላስ ፕላስ ፕሮግራሚንግ ሌላኛው ደግሞ እነዚህ ኤአይ እና ሮቦቲክስ እቃዎች ይሰሩባቸዋል። ላይክ እነዚህ ሰው አልባ መኪኖች፣ ሰው አልባ ድሮኖች፣ ስማርት እቃዎች፣ ስማርት ዋቾች፣ ስማርት ቤቶች፣ ኤቭሪ ስማርት ነገሮች የሚሰሩባቸው በሲ ፕላስ ፕላስ። ምንም እንኳን በእነዚህ ኤአይዎች ኮድ የሚደረጉት በፓይተን ቢሆንም እንኳን ሲ ፕላስ ፕላስ ግን እነዚህ አርትሜቲክ የሆኑ ጉዳዮችን ሂሳብ ነክ የሆኑ ጉዳዮችን በፍጥነት በቅልጥፍና ከፓይተን ጀርባ ሆኖ የሚሰራው ሲ ፕላስ ፕላስ ነው። ሌላኛው ደግሞ እነዚህ የዳታ ቤዝ ማኔጅመንት ሲስተም እነዚህም ደግሞ የሚሰሩት በሲ ፕላስ ፕላስ ነው ማለት ነው። ሌላኛው በዓለማችን ላይ ታዋቂ የሆኑ ኩባንያዎች ወይም እነዚህ ታዋቂ ግዙፍ ኩባንያዎች ሲ ፕላስ ፕላስን የሚጠቀሙ ለምሳሌ እንደ ማይክሮሶፍት፣ ጉግል ይጠቀማል፣ አፕል ካምፓኒ ይጠቀማል፣ ስፔስ ኤክስ ወይም ናሳ ይጠቀማል። ለምሳሌ በማይክሮሶፍት በምናይበት ጊዜ በማይክሮሶፍት ለምን ይጠቀማል ሲ ፕላስ ፕላስ? ዊንዶው ኦፕሬቲንግ ሲስተም ዴቨሎፕ ለማድረግ። ሌላ ለምን ይጠቀማል? ሌላ ለማይክሮሶፍት ኦፊስ እነዚህ ወርድ፣ ኤክሴል፣ አክሰስ ምንላቸው ነገሮች የተሰሩት በሲ ፕላስ ፕላስ ነው። እንዲሁም ደግሞ ቪዥዋል ስቱዲዮ በጣም ቀለል ያለ ኮድ ለየትኛውም ለኤችቲኤምኤል፣ ለካስኬድ ሺት እንዲሁም ደግሞ ለዚህ ለሲ ፕላስ ፕላሶችን
ኮድ ለማድረግ የሚያገለግለን ሶፍትዌር ነው። እሱኛም ሶፍትዌር በሲ ፕላስ ፕላስ ፕሮግራሚንግ ነው የተሰራው ማለት ነው። ሌላኛው ደግሞ ጎግል ነው። ጎግል ላይ ስታዩ ጊዜ እነዚህ ጎግል ሰርች ኢንጂኖች፣ ክሮም ብራውዘር የተሰራው በሲ ፕላስ ፕላስ ፕሮግራሚንግ በመጠቀም እነዚህ የአፕል ማክ አይኦኤስ ኮር ከርነል ሲስተም ይባላሉ። እንዲህ ስፔስ ኤክስ ላይ ደግሞ እነዚህ ምንድነው ፈልከን 9 ፍላይት ኮንትሮል ሲስተም የሚባሉ ለሮኬት እና ለጠፈር መንኮራኩር ፈጣን የቁጥር ሶፍትዌሮች የተሰሩ በሲ ፕላስ ፕላስ ነው። ኦኬ አሁን እንግዲህ ቀጥታ ወዴት እንሄዳለን? ቀጥታ ወደ ሲ ፕላስ ፕላስ ፕሮግራሚንግን ወይም እኔ የምጠቀመው ብሎክ ኮድን በማውረድ እናወርድና ወርኪንግ ኢንቫይሮንመንት ምን እንደሚመስል ለማየት እንሞክራለን ማለት ነው።